ትግራይ ትስዕር ይህ ቃል ለብዙዎች ተስፋ በመሆን ብዙዎችን ወደ ትግል ሜዳ እንዲዘምቱ በማድረግ የተስፋና ትልቅ ትጥቅ እንዲታጠቁ የሚያደርግ መፈክር ነበር። ይህ መፈክር አሁን የለም፣ በሌሎች ቃላት የተለወጠ ነው። ብዙዎች በእንባ የራሰ ትግራይ ታሸንፋለች፣ ልጆችሽ በኃይል ሊያዙሽ በክንዳችን እናስለቅቃለን የሚል ትርጉም ያዘለ ዘፈን በመልቀቅ ወጣቶችን ወደ ትግል ሜዳ እንዲዘምቱ ያደረጉ ታጋዮች፣ የኪነት ሰዎች አሁን በቃን ሲሉ እየተደመጡ ናቸው። የትግራይ ጦርነት እንደተጀመረ በትግራይ ያጋጠመው ኪሳራና በደል፣ ግፍ በብዙዎች መልክ ሲገለጽ የነበረ ሲሆን ከብዙዎች አእምሮ የማይጠፋው እምብለይ እምቢ የሚለው የጆን ሃፍቱ ዘፈን ከብዙዎች የትግራይ ህዝብ አእምሮ የማይጠፋ ነው። ይህ ዘፈን ያዳመጠ የትግራይ ህዝብ በጦርነቱ ወቅት በእንባ ሲጫር ይስተዋላል። ትንሽ ቆይቶ ደግሞ ሐዘን ወኔ ተደራርቦበት መሬቴን አላስደፍርም በማለት እምቢ ብሎ ወደ ትግል እንዲወጣ ትልቅ ሚና ተጫውቷል። ጉዳዩ ከዘፈን ጋር አይደለም። ትላንትና የተዘፈኑ ዘፈኖች ዛሬ የሉም። ትላንትና እምቢ በል የነበረው ነጠላ ዘፈን ዛሬ እምቢ በል የሚል ዘፈን የተለቀቀ ሲሆን ርዕሳቸው አንድ ቢመስልም ትርጉማቸው ግን ይለያያል። ድምፃዊው ጆን ሃፍቱ በትላንትናው ዕለት አዲስ ነጠላ ዘፈን ለህዝብ ይፋ አድርጓል። የግጥሙ አርዕስት ግጠም በሎ ማለትም ግጠም በለው የሚል ትርጓሜ ያለው ነው። ጦርነቱ የለኮሱት ራሳቸው ይታገሉ፣ ወጣት ወደ ጦር ሜዳ እንዳይሄድ ይበቃል የሚል መልእክት የያዘ ነው። ጆን ሃፍቱ ጦር ሜዳ ድረስ በመሄድ እምቢለይ አልረሳውም፣ ብጻይ አይተመልሰን የሚሉ ዘፈኖች በመዝፈን በትግራይ ጦርነት የነበረው አሳዛኝ ሁኔታን ለዓለም ህዝብ በማድረስ ከዛም አልፎ ወደ ትግሉ በመግባት ላመነበት መታገሉ ይታወቃል። ትላንትና የለቀቀው ዘፈን ከዚህ ቀደም ሲለቃቸው ከነበረው ወደ ጦርነት እንዲዘምቱ የሚያደርጉ ሳይሆን ሌላ መልእክትም ያዘለ ነው። ለማስታወስ ያክል ጆን ሃፍቱ በጦርነት ወቅት ከዘፈናቸው የማይረሱ ዘፈኖች እናስቃኛችሁ። አሁን የለቀቀው አነጋጋሪ ነጠላ ዘፈንም ምን እያለ ነው? ምንስ እያለ ነበር የሚለው እናያለን። ትግራዋይ ስማኝ፣ ጠላትህን በመደምሰስ ታሪክ ድገም። የትኛው መነኩሴ ጹም እንዳይልህ ነው? መነኩሴም ጹም ካለህ እኔ ራሴ የነፍስ አባት ሆነሃለው። እምቢ አሁንም እምቢ ላለው ሁለት ጊዜ አልመታም እታገላለው። ይህ ዘፈን በብዙዎች ተጋሩ አእምሮ የማይጠፋ ዘፈን ሲሆን እምብለይ የሚል ርዕስ ያለው ሲሆን የግዛት አልንበረከክም የሚል ትርጉም ያለው ነው። በትግራይ የነበረው ግፍና ጭቆና የሚያሳይ ይህ ዘፈን በወቅቱ በነበረው ሁኔታ ፍንክት አድርጎ በማሳየት የራሱን ሚና ተጫውቷል። ለትግራይ ትልቅ ፍቅር ያለው ጆን ይህ ነጠላ ዘፈን ተቀባይነት ካገኘ በኋላ በትግል ሜዳ ላይ ሆኖ የትግራይ ሰራዊት የወጣበትን ዓላማ የህዝብ ፍቅርን የሚተረክ በብዙዎች ተቀባይነት ያገኘው አይርስዖን አልረሳውም የሚል ዘፈን ለህዝብም ይፋ አድርጓል። በብዙዎች የትግራይ ህዝብ ልብ ውስጥ ትልቅ ቦታ ያላቸው የሰራዊት ትግራይ ፍቅርን መጠባበቅን ተስፋ የሚያሳይ ይህ ዘፈን ከትልቅ እስከ ህፃን ልጅ የሰራዊት ወደ ከተማ መግባት ሲጠባበቅ የነበረውን ትዕይንት የሚያሳይ በመሆኑ አንዲት ወጣት የሰራዊትን መግባት ስትመለከት ያሳየችው ፈንጠዚያ የሚያሳይ በመሆኑ ትግራይ ታሸንፋለች የሚል የድል መልእክትና ደስታን የሚያሳይ እውነተኛም ታሪክ ዘፈን በብዙዎች ልብ የቀረ ነው። ብዙዎች በዚህ ዘፈን በእንባ ታጥበዋል። በተለይ በሰዓቱ በኤርትራ ሰራዊት ግፍ የደረሰባቸው የትግራይ ሴቶች ዋስ የሚሆናቸው የትግራይ ሰራዊት ሲያዩ የሚያሳዩት ደስታ የሚያሳይ በመሆኑ ለብዙዎች ሰራዊት ተስፋ እንዳይቆርጡ የምንጠብቀው ህዝብ አለኝ ለካ የሚል ጽናት እንዲሰጠው ያደረገ ነበር። ከዛም ቀጥሎ የትግራይ ሰራዊት ድል እየተጎናጸፈ በሚመጣበት ሰዓት ትግራይ ዘመንሽ ነው የሚል ዘፈን ለህዝብ በማድረስ ጊዜያችን ደርሷል ሲል አቀንቅኗል። ከትግል ህይወት በኋላ ከሙዚቃ ራቅ ብሎ የቆየው ጆን ትግራይ ሀገር ነች፣ ትግራይ ሀገር የምናደርግበት ጊዜ ደርሷል የሚል መልእክት ያለው ዘፈን ለህዝብ ማስደምጧል። ልክ እንደ ትላንትናው መሳሳት የለብንም፣ ሀገር መሆን አለብን፣ የትግራይ ወጣት መሳሳት የለበትም ሲል ታይቷል። ቀላል የማይባል የራሱን ሚና የተጫወተው ድምፃዊው ጦርነት ከጀመረበት ቀን ጀምሮ ወደ ትግል እንውጣ በማለት ጀምሮ ወደ ትግል አንወጣም የሚል አጨራረስ አድርጎለታል።
ትላንትና የትግራይ ላይ የነበረው ጦርነት ለመከላከል ግንባር ድረስ በመሄድ ህይወታቸው ሳይሳሱ የተዋጉ ሌሎች እንዲዋጉ የራሳቸው ሚና የተጫወቱ ዛሬ ድጋሜ ያንን ጦርነት ለመስበክ ዝግጁ አይደለንም ይላሉ። ጦርነት ላይ ራሱን የቻለ ግንባር በመሆን ሲያገለግል የቆየው የጥበብ አውድ የሆነው ትላንትና እንዋጋለን እንገጥማለን የሚል መልእክት የነበረው ቢሆን ዛሬ የጀመሩት ራሳቸው ይግጠሙ የሚል ይዘት ያለው መልእክት እያስተላለፈ ነው። በብዙዎች ተወዳጁ የሆነው ድምፃዊው በትላንትና ዕለት አዲስ ነጠላ ዜማን ለቋል። ዘፈኑ እያየናቸው እንደቆየነው ይዘት ያለው አይደለም። ጸጸትን፣ ንዴትን ያዘለ ሲሆን ዘፈኑ ምን ይላል፣ ምን የሚል መልእክት ያስተላልፋል የሚል እናያለን። የዘፈኑ ርዕስ ግጠም በለው የሚል ሲሆን ግጥሞቹን እንመልከት። በመጀመሪያው የዘፈኑ ርዕስ እንዲህ ይላል። ወጣቱ ትውልድ አለህ ወይ? ከእንቁራሪት ጋር ኑሮ ይለመዳል ወይ? እኔ ልንገርህ እስከ መቼ ከዓመት ዓመት መዓት በግራትክ ይታረስ ወይ? ህዝብህን ተበታትኖ የተከበረው መስዋዕትነትህ ይህንን ሊከፈልህ አይገባም ነበርም። በዛ ላይ በእጅግ ላይ በትር በእግርክ ላይ እባብ ያለ ይላል ጆል በመጀመሪያዎች የዘፈን ግጥም። ይቀጥልና ይበቃል በል፣ የጦርነት ድምፅ አልሰማም በል፣ እኖራለሁ አልሰማም በል፣ አልሰማንም በል፣ ከማስተማር ትልቅ ብረት የሚያስታጥቅህን የጦርነት ወልፍ ያለበት በሰላምክ ላይ ሬት ከሚጥመው አልሰማህም በለው እምቢ በለው ይላል። ጆን ሀፍቱ ግጠም የሚልህ እምቢ በለው ራሱ ግጠም የሚል መልእክት ያስተላለፈ ሲሆን አንተ ስትሰዋለት እሱ የሚያንሸበርቅ ኃይል ግጠም በለው ሲል ተደምጧል። ይህንን ዘፈን ብቻ አይደለም የሚቀያየረው ፖለቲካ፣ የሚታየው ተቀያሪ ሀሳቦች የሚያሳዝን ክስተት የሚያሳይ ነው። ዘፋኞች፣ ፖለቲከኞች ትላንትና እንውጣ ብለው ወጣቱን ትውልድ አውጥተው አሁን ደግሞ አትውጣ እያሉ ነው። በትግራይ ጦርነት ሰዓት ወደ ጦር ሜዳ ብሎ ሲሰብክ የነበረው ዛሬ ወደ ትግራይ ጦር ሜዳ እንዳዘምት ሲል ይስተዋላል። ጆን ሀፍቱ ራሱ ጦር ሜዳ ዘምቶ ታግሎ ሰዎቹን አታግሎ የጦርነት አስከፊነትን አይቷል። ምንስ ጠቀመን ሲልም ይደመጣል። የትግራይ ሰራዊት ታግለን ምን አገኘን ተረሳን፣ እናንተ ወንበር ላይ ቁጭ ስትሉ እኛ ዊልቸር ላይ ተቀምጠናል የሚል ሰልፍ በመቀለ ከተማ አድርገው ነበር። ጆን ሀፍቱ ስለ እነዚህ ታጋዮች ድምፅ በሚያስታውስ መልኩ በመጨረሻ የግጥም ተለላዎች እንዲህ ይላል። ወድ 80 ንኽነብር ወድ 20 እናገበረ ወርቅ ምዕራ የጨንቆ ወርቅ ግን ጾሙና ሐደረ ይሁዳ ይላል። ይህ ማለት ምን ማለት ነው? የ80 ዓመት እንዲኖሩ 20 ዓመታቸው መስዋዕት ይደረጋሉ። ወርቅ ማደንን ያስጨንቃቸዋል። ወርቅ የሆኑ ታጋዮች ጾማቸው እያደሩ ይሁዳ ይላል። ወቅታዊ አዳዲስ መረጃዎች ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሪካርድ ዞን ስለተከታተሉን እናመሰግናለን።